ነገር ነው ግራ የሚገባኝ። ያችሁትና እሺ፣ እሷ ሂድና እስኪ ትንሽ አሳዩን። እሺ አንትን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሄዱ፣ ከዚህ በላይ አትሄዱ። የሚገባኝ እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው። አረ ከሩቅ ሆናችሁ እየተሳሳቡ አንተ ዝም በለ ሚልህን ብቻ ስማኝ ስ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየ ናቸው። ይህንን ነው የምንፈልገው። ትንሽ እየጠጋ አርጋው እዛው በቃ እንዴ ስንት ነገር ተረባርቦ ዋጋ የተከፈለበትን ነገር ለምንኛ ብቻ የምትሉት ዳሴት በቃ ይህንን ነው የምንፈልገው። ወይኔ ወንድም ካሌብ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አሳዩን ለኛ ምሳች ጋም እኮ ካሜራማን እየቀረጸ ነው አይደል? ካሜራ ላይ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላ ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለማይክ ሰጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብሎ ለእሷ የለፋ ወንድሞች ብዙ ነገር ይከፈሉ ናቸው። እናመሰግናለን። በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎኗ የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን ምትመረስ እስኪዝግልን ድረስ ማውራት ስትፈልጉ እሺ፣ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚዩትን አንስችላል። ሚዩትን አንሳና ተናገር። እዛም ሌላ ነገር የምትደረግን የመሰላት ይሄ አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ለማንኛውም አቶ ወንድሞች ይሰማል ሰዋል ይሰማል። ቀጥለ ወምረ ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ስም አልሐምዱሊላህ አላህ አግዞናል፣ ለዚህ በቅተናል እና ሁላችሁንም አመሰግናለሁ። ወደ ቤት የለፋንባት ቤታችን ምናልባት እዚህ ቦታ ሆናችሁ ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለእሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን፣ ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታያወጣላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት። ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ የምንል ሰዎች አይደለንም። ያችኛውም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይህንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚዩትሽን አንሺ እና ተናገሪ። አንቺ በትልቁ ላርግሽ።
እሷ ልንቅ ተስፍሽ እየሰማኝ ነው አሉ። ተስፍሽ እሱ ልነግር ብዬ ማልቀስም ከፈለገች ታልቅስ። እሺ አልሐምዱሊላህ ነው ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከሀገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ስብሓንሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ የምለው ነገር የለኝም። በዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግንምና ማለት ነው። እህታችንን በአይናችን አየናት። እውነት እኔ የምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለእኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደ አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረሕመቱ በእዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ስብሓንሁ ወተዓላ ይገባው። ሁላችሁም በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ የሌላ ቲሞች ታግዛችሁ ብዙ ነገር ተብለናል። አልሐምዱሊላህ ይህን ቀን አሳየን። እሱ በፈለገው ጊዜ ይህን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለእኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይህን ቀን ያሳየን ጌታ። አልሐምዱሊላህ ጨርሻለሁ። ተስፍሽ እሺ ሙቤ ሚዩትን አንሳና ተናገረ። ወንድም ሰላም አለይኩም። እኔ ራሱ ወላሂ ግራ ገብቶኛል እንደምል። አልሐምዱሊላህ ወላሂ ይህን ቀን ሁላችንም በጉጉት የምንጠብቀው ቀን የነበረ ነው እና እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል፣ ብዙ ነገር ተብለናል። ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችውን ብር ስንሰበስብላት የነበረው። ራሺድ አንድ የሚወት አድርጊው እና አልሐምዱሊላህ አላህ ምስጋና ይገባው። ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው። በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን፣ የኤርትራኖችን፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው። አልሐምዱሊላህ ፈጣሪ ምስጋና ይገባው ለዚህ ቀን ስላበቃን። ትልቅ ቀን ነው። እኛ እንግዲህ ይህን ቀን በጉጉት ስንጠብቀው ነበርና አልሐምዱሊላህ እኔ በጣም ደስ ብሎኛል። አላህ ይጠብቃት። አሁንም ትንሽ ተረዷት። ያው አሁን ያለችበት ሁኔታ ለእሷ ማመን ከባድ ነው እና ተረዳላችሁ ብለን ተስፋ እናደርጋለን። ያው ብዙም እንግዲህ ቀርበው የእሷን ስትናገር መስማት፣ ማዳመጥ፣ ማየት የምትፈልጉ ሰዎች እኛም እንፈልጋለን። ግን ትንሽ ደግሞ ጊዜ እንስጣትና ኢንሻላህ አናግራታለሁ። ወደ አንተ እየመጣን ነው እና አንድ ቀን ደግሞ ኢንሻላህ በደንብ መታ ታናግራችኋለች፣ ታመሰግናችኋለች እና ትረዳላችሁ ብዬ ተስፋ አደርጋለሁ። በእኔ በኩል ይሄ ነው የምለው። ተስፍሽ እኔም እንደምንግራ ገብቶኛል እና አፉ በሉኝ። እዚህ ያላችሁ ሁላችሁ እህትና ወንድሞቼ በማወቅም ባለማወቅም ያው የተቀያየምነው ነገር ካለ ኢንሻላህ እኔ በእኔ በኩል አፉ ብያለሁ። እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብልሃል። እውነት በጣም ትዕግስትህን በጣም አደሳል አላልፍም። የሁሉ ነገር ሲደርስብህ እስከዚያስ በትዕግስት ከኛ ጋር ነህ። አላህ ይጠብቅህ። ይህን ነው የምለው። አመሰግናለሁ ለሰጠኝ እድል። እሺ አመሰግናለሁ። እኔም እሺ
አስገባችኋለሁ በተራ በተራ ጠብቁኝ። እሺ ከስር ላላውቅም ግራ ነው የገባኝ። በአረብኛ ተናገር የሚሉኝ አማርኛው ቢጠፋኝ ጥቂት ነው የቀረው። አልባችሁ ተቀመጡን። የአማርኛው ራሱ በጣም ነው የጠፋኝ። ከምንም ነገር በፊት ይችን ቀን ለማየት የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ ይህንን ቀን እንድናይ ለረዳን ጌታ አላህ ስብሓነሁ ወተዓላ እሱ ክብሩን ይውሰደው። አልሐምዱሊላህ ረብል ዓለሚን። አምነን ያላፈርንበት ጌታ አላህ ክብሩን እሱ ይውሰደው። ከዛ ውጭ የተሰጣት አዲስ ህይወት ነው፣ አዲስ የመኖር እድል ነው እና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለእህቶቿም ትምህርት የምትሆንበት አላህ ያድርጋት። ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን። ሌላው ነገር እኛ እንቸኩላለን እንጂ አላህ አይዘገይም። እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆኗል እና በሌላ በጣም ሰብርን ተምሬያለሁ። በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሀ እስከ ፐ እጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ የቲሞቹ እዛ ያሉት እንደ ልጅ እነ አባትና የልጅ ግንኙነት ነበረን። ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና በዛም ምክንያት እኛም ያው አፉ በሉ እንላለን። እኛ ጋር ምንም ነገር የለም። ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልን እና እነሱ ደግሞ ትንሽ የምትችሉ ሰዎች በአረበኛ የምትችሉ ሰዎች ገብታችሁ ታመሰግኑልን አላችሁ። እሺ እሺ፣ ወደ ቪዲዮ እንሰራለን። ምስጋና ቪዲዮ እንሰራለን። አብሽሩ። እሺ እሺ እሺ። ፋፊ አንቺ ጋር መጥቻለሁ። እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በዓለም ላይ ከነበሩ አሁን ብዙ ሀገሮች የኳስ ድል ይጠብቃሉ። እኛ ደግሞ የሌላ ድል አግኝተናል። አልሐምዱሊላህ ረብል ዓለሚን። መጀመሪያ አላህን ነው የማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ ያቆያችሁ። ክፉ አንዳንድ ቤተሰብ ውስጥ አንድ ሰው ፈተና ይፈጠራል። ሆነ 10 ልጅ ካለ አንድ ልጅ ፈተና ይሆናል። ለዛ ለቤተሰብ ፈተና ይሆናል እና ሌላ ለቤተሰቦቿ ፈተና ነበረች፣ እሷም ለራሷ ፈተና ነበረች። ብቻ ከዚህ በኋላ ያለውን ህይወቷን ደግሞ ዱንያም ላይ አኼራም ላይ ችግር አይግጠማት። ከመሬት በታች ተቀብራ እንደወጣች አድርጌ ነው የማስበው። ከዚህ በኋላ ችግር የተባለ አላህ ያርቅላት። እስከ ቤተሰቦቿ በቃችሁ ይበላቸው። እንደዚህ አይነት ጥላትም እንዳይፈተን ከባድ ፈተና ነው። እኛ 13 ዓመት እኩል ነው የመጣ ነው። ግን እኛ እስከዛሬ ቤተሰቦቻችን እያወራን ስደተኛ ተብለን እንጠራለን። እሷ ግን ሙታን የተነሳችሁ ማለት ይቻላል። ይህንን ነው የምለው። ሁላችሁንም በረካ ሆኖ አላህ ያቆያችሁ። በእንደዚህ አይነት ነገር እንዳይፈተነንና እንዳያገኘን በሌላ ጥሩ ጥሩ ስራዎችን እዚህ በሀዘን ስራ ሳይሆን የተቸገሩትን በመርዳት ነገራችን ላይ ብዙ ችግር አለብን። ሳይበሉ የሚያድሩ ልጆች አሉና ህጻናቶች አሉና ለእነሱ ብቻ የምንገናኝ አድርገን ከዚህ በኋላ ጭራሽ በስደት ላይ ክፉ አይንካን ነው የምለው። ዱዓ ብቻ ነው የዛሬው ቀን፣ የምስጋናና የዱዓ ብቻ ነው። አመሰግናችኋለሁ መላ ኢትዮጵያን በሙሉ። እሺ እናመሰግናለን ፋፌ። እሺ ወደ